ወራህመቱላሂ ወበረካቱ እና የተከበራችሁ የፊድላይት ቻናል ተከታታዮች እንዲዳል እያለም ቢላ ዛሬ ይሄ አበባ ከቤቴ ልተክለው ነው ማለት ነው። ያው ከስደት መልስ ሰፈራችን ማሳመር ስለሆነ ማለት ነው። እናንተ ደግሞ ላይክ እና ሼር ሰብስክራይብ በማድረግ ደግሞ ለአረፋ ጤፍ ልናነጥፍ ነው ልናበጥር ነው ችግር የለውም ማለት ነው። ስለዚህ ግን እናንተ ላይክ ሼር ሰብስክራይብ በማድረግ ብቻ ተባበሩ። እቺ አበባ ማለት ነው እንደዚህ እንትትና ስደት ሄጄ ስመጣ ማለት ነው አገኛታለሁ ማለት ነው። ሹፉ እንደዚህ ማለት ነው። አያችሁ ሲያምር ማለት ነው። ወላሂ ያምራል አይደለም? እዚህ ጋር ደግሞ ጤፍ አለ። ይሄ ጤፍ ማለት ነው። ይሄ ጤፍ ሊነጠፍ ነው። ዩቲዩበር ደግሞ ስትሆኑ የቀን ውሏችሁ ማሳየት አለባችሁ። እዛ ጋር ደግሞ እንጨት አለ፣ ግን እንዳትቀርጹት አይቀረጽም። ስለዚህ እናንተ ደግሞ እኔን ሼር ሰብስክራይብ በማድረግ አብራችሁኝ ብትሆኑ ደስ ይለኛል። ስለዚህ አሁን ይሄ ማለት ነው ሹፉ ለምን መሰላችሁ? ይሄ ሲሆን ቆይ እውነት ቆይ ምንድነው እናንተ ይሄ እኮ ያድጋል ቆይ ያድጋል ዜን ዙሎ ለሽ ግብሬ ሁሌ እንትን እንዳትቆይ ዜን ይሄ ደግሞ ጤፍ ላሳያችሁ። ይኸው ጤፍ ሹፉ የአንድ ሺህ ብር ማለት ነው። 10 ተኩል ጤፍ 10 ተኩል በቃ ኑሮ ውድ ነው ኢትዮጵያ። እንትን እየታየ ነው እና ዩቲዩበር ስትሆኑ ግድ ነው ምንም ማድረግ አይቻልም። እንደዚህ ይነጠፋል ማለት ነው። ከዛ እዚህ ጋር ደግሞ አሁንም እያስገባሁ ነው። እዚህ ጋር አበባው እየቀረጻችሁ ሮቶውን ቀረጹት። ለምን እኔ ላይክ ብቻ ያርጉኝ እንዴ? ሀገሬን ገብቼ ግዴታ መለጣጠፍ አለብኝ እንዴ? እኔ ባሌ ወደ ሚዲያ አላወጣም። ልትጠልፉኝ ብትፈልጉስ በምን ላስጥላችሁ ነው? ባል በተወደደበት ዘመን ማለት ነው። ምንም ሆነ ምንም ማለት ነው። ባሌን ሚዲያ አላወጣው። ለምን እንደሆነ ልንገራችሁስ። መጀመሪያ ግን አምጪው ካላችሁ ሰብስክራይብ እያደረጋችሁ ታበረታታችሁኝ ከቪዲዮ አንፃር አይቼ ላመጣው እችላለሁ። ግን ደግሞ የሰው ባል መታዩ ግን እንደፍተኝ እኔ አላምነውስ ባሌ አላምነው። ሹፋ ጤፋ ነጥፎየ ጤፎ እና እዚህ ጋር እየገባች ነው እቺ ልጅ ቅረጿት እና ኑሮ እንደዚህ ነው። የኢትዮጵያ ኑሮ ከባድ ነው። እናንተ ግን አረብ ሀገር ሆናችሁ ለከልዬ ልብስ ለከልዬ ሰልባጅ እያላችሁ ጊዜያችሁን ባታቃጥሉ ደስ ይለኛል። ቢያንስ እናት ካለሽ እናትሽን አስደስቺ፣ አባትሽን አስደስቺ። ከዛ ሌላ ግን አለ ቦታ የምትጥይው ብር ወላሂ ባለፈ በኩል ራሱ ትጠይቂበታለሽ። ገባሽ? ለወንድምሽ አንድ ኮንጎ ሰዓት ገዢ ለከሌ ልብስ ለከሌ ማሻልሱ ለከሌ እንደዚህ ለከሌ እሺ ምን አጎትሽ አይደል አክስትሽ ምን ያደርግልሻል? እኛ እንኳን የገዛ የሀገራችን ልጆች እንኳን ኬት አላችሁ ብለው አላዩ ነው። ኬት አላችሁ እስቲ ዛሬ ሼር ላድርግላችሁ፣ እስቲ ዛሬ አንድ ቪዲዮ ላሰራችሁ አላሉ። ገባችሁ አይደል? እናንተ አሁን ከወሎ ከደሴ ከሆነ ቦታ መታችሁ ለከሌ ማች ካላለበሳችሁ ለከሌ እንትን ካላላችሁ ምን ማለት ነው? እዚህ ስትመጪ ነው የምታውቂው። 1000 ብር ማለት ነው ወላሂ ነው ብላችሁ 1000 ብር ለአንድ ሳምንት አስቤዛ አይሆንም። ስለዚህ እህቶቼ ብታስቡበት ጥሩ ነው ብዬ አስባለሁ። ስለዚህ ካሜራማን ደግሞ ገልበጥበጥ አታርገው በደንብ እንትን በል ሹፍ እና እኔ የምላችሁ ወላሂ እኔ ምክርት ነው የምመክራችሁ። ቀልድ ነው። በስነ ስርዓት እንትን በሉ። ብራችሁን በስነ ስርዓት ያዙ። ሀገር ስትገቡ በጣም ከባድ ነው። ኑሮ ላይ ልትሆኑ ትችላላችሁ። እንትን በቃ ብዙ ነገር ማለት ነው። በብዙ ነገር ልትፈተኑ ትችላላችሁ። ግን ብራችሁ ይዛችሁ ከመጣችሁ ላትፈተኑ ትችላላችሁ። ግን ጠንከር ማለት አለባችሁ። ጠንካራ ጀግና መሆን አለባችሁ። ብራችሁ በያገኛችሁት ለዩቲዩበርና ለቲክቶከር አትሆኑ። እውነቴን ነው። ቢያንስ ከሰጣችሁ እንኳን ማለት ነው ከሰጣችሁ የለም ለእንትና ማለት ነው። ይሄ ማን ነው የሚባለው? አንድ አለ እኮ የሚረዳ ለሱ ብትሰጡት ባላደራው አለ ለነሱ እነዚህ ዶላር አስክሯቸው እውነቴን ነው እሱ
ይሸጣቀጣል። አባቱ እኮ ቀጭቃጭ እዛ እንትን ላይ ነው የሚውለው፣ እንትን ላይ ማለት ነው ከተማ ላይ። በጣም ነው የሚያሳዝነው ወላሂ። ሰው እኮ ለብሶ ሲወጣ ምንም እንትን አይመስልም፣ ግን እሱ እንትን የሚለው ልጆቹ እንደዚህ አይነት አያስቡለትም። ነገሩ ይድሜ ለቲክቶከር፣ ይድሜ ለቲክቶከር፣ ዋና ለቲክቶከር ማለት ነው፣ ለወሎና ለደሴ ልጆች። ምክንያቱም ዛሬ እናት አባታቸው ቤት እንኳን አላችሁ ሳይሉ የራሳቸውን የቤታቸውን ችግር ሳይችሉ የሰውን ሰልባጅ ግዙ፣ አልበሱ፣ አከሌና አከሌ ማች ልበሺ፣ አከሌና አከሌ ትሆኛለሽ ምናምን፣ ይሄ ተገቢ አይሆንም። ስለዚህ ራሳችሁን ጠብቁ እህቶቼ። ስደት ያላችሁ ራሳችሁ ጠብቁ። ስትመጡ ደግሞ ሀገራችሁ ላይ የምታዩት ነገር ነው ነገ ማለት ነው። ፈዲላይቱ በርዋ ምን አለችን እንደምትሏችሁ ገባችሁ? ስለዚህ ጠንካራ ማለት አለባችሁ። ጠንካራ ጀግና፣ ብራችሁን ያዙ። ለእህትሽ ለወንድምሽ እኮ በትረጂ ችግር የለውም። ደግሞ ለማንም በጥራቃ ሲጠግብ ሁለት እግሩ ወደ ላይ ሰቅሎ የሚተኛ አንቺ ለሱ ትረጃለሽ። እና ከዚህ በላይ ማውራት የለብኝም እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለፈዲላ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ።